ውድ ተመልካቾቻችን አሁን በዚህ ሰዓት ያያችሁት ያላችሁት ቪዲዮ በከሚሴ ከተማ አካባቢ ላይ በተለይ በወሎ አካባቢ ላይ ሲንቀሳቀስ የነበረው የኦነግ ሸኔ ከመንግስት ጋር እርቅ ፈጽሞ ወደ ከተማችን ወደ አካባቢው እየተመለሱ በሰላም እየተመለሱ ነው ያሉት። እርቅ ሰላም እየተፈጸመ ነው ያለው። ስለዚህ አቀባበል ለማድረግ የከሚሴ ማህበረሰብ በደስታ በፍቅር በሰላም እየተቀበላቸው ነው ያለው ደስ ብሎት። ስለዚህ ይሄ ቪዲዮ ያው ለሁሉም ይዳረስ ዘንድ ሼር አድርጉትና ሁሉም ሰው ለሰላም የራሱን አስተዋጽኦ እንዲያደርግ በዚህ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። ስለዚህ ሰላም ለሁላችን፣ ሰላም ለሀገራችን፣ ሰላም ለኢትዮጵያ የሚል ሁሉ ይህንን ማስተጋባት አለበት። ሰላም መፈጠሩ እርቀ ሰላም መፈጸሙ ደስ ሊለን ይገባል። ደስ ብሎናል። እንኳን ደስ ያላችሁ።